ሰላም ሰዎች፣ እነዚህን ፈታኝ ጥያቄዎች እንመልሳለን ብላችሁ ታስባላችሁ? ምርጦች ብቻ ነው ሊመልሷቸው የሚችሉት። ምርጥ ከሆናችሁ እንግዲህ እስኪ ይታይላችሁ። ምርጥ ነን ብላችሁ ካሰባችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀመሩ። በሉን ጀመር። ከምታያቸው ሰዎች መካከል የሞተው ሰው ማን ነው? እንዳትሸወዱ፣ አትቻኮሉ። 5 ሰከንድ አላችሁ። በጣም አሪፍ። ቁጥር 2 ላይ ያለችዋ ሴትዮ ካላችሁ ልክ ናችሁ። ምክንያቱም እላዩዋ ላይ ዝንቦች ስላሉ ነው። ወደ ቀጣዩ ጥያቄ እንለፍ። ማን ነው አስመሳዩ ለማኝ? ምርጥ ነን ስላላችሁ ሊሸውዳችሁ አይገባም። በሉ መልሱ። አስመሳዩ ለማኝ ይሄ ሰው ነው። ምክንያቱም አይነ ስውር እንደሆነ ያስመስላል፣ ነገር ግን የእጅ ሰዓቱን እያየ ነው። ማየት የማይችል ሰው ደግሞ እጁ ላይ ያለውን ሰዓት እንዴት ሊያይ ይችላል? አልተሸወዳችሁም መቼም። ከሶስቱ ውስጥ ማን ነው በጣም ሀብታም? እስኪ ይቺን መልሱ። ቁጥር 3 ላይ ያለው ወጣት ነው ካላችሁ መልሱን አግኝታችሁታል። ምክንያቱም ውድ የሆነ የመኪና ቁልፍ ስለያዘ ነው። ከእስር ቤቱ ለማምለጥ እቅድ ያለው ማን ይመስላችኋል? በደንብ አስተውሉ እንግዲህ ምርጦች። ቁጥር 3 ላይ ያለው እስረኛ ነው። ከላይ ያለውን የአየር መግቢያ ከፍቶታል። የትኛው ነው ትክክለኛ የእሳት አደጋ ሰራተኛ ያልሆነው? ቁጥር 3 ላይ ያለው ሰው ነው። ምክንያቱም የእሳት አደጋ ጫማ ስላላደረገ ነው። ከነዚህ ሰዎች መካከል ሮቦት የሆነው ማን ነው? በደንብ አስተውሉ። መልሱ ቁጥር 3 ላይ ያለው ሰው ነው። ምክንያቱም ጭንቅላቱ ላይ አንቴና ተደርጎለታል። ቁጥር 1 ነው ያላችሁ ሰዎች እጁ ነው እንጂ ሰውየው ሰው ነው። በስንተኛው ዓመተ ምህረት ነው ይሄ ፎቶ የተነሳው? በ1990 ብላችሁ ከመለሳችሁ ልክ ናችሁ። ምክንያቱም ሰውየው የሚያነባው የዛን ዘመን ጋዜጣ ነው። ይህን ሰውዬ ማን የገደለው ይመስላችኋል? እስኪ ተጠንቀቃችሁ መልሱ። ይህን ሰውዬ የገደለው ኢንጂነሩ ነው። ምክንያቱም ከሟቹ ጎን የኢንጂነሩ የሥራ ኮፍያ ስላለ ነው። ማን ነው ሼፍ ሳይሆን ልክ እንደ ሼፍ እያስመሰለ ያለው? ቁጥር 3 ላይ ያለው ነው ካላችሁ ልክ ናችሁ። ምክንያቱም ምግብ አዘገጃጀቱን ስለማያውቅ ከመማሪያ መጽሐፎች እያነበበ ነው። በተጨማሪም ፊቱን እስኪዩት የተጨነቀ ይመስላል። ማን ይመስላችኋል ከካዝናው ብሩን የዘረፈው? ቁጥር 4 ላይ ያለው ካላችሁ ልክ ናችሁ። ማስረጃውም ወደ ካዝናው የሚያመራው የጫማ ምልክት ከቁጥር 4 ስለሚነሳ ነው። ማን ነው ትክክለኛው ፋርማሲስት? ትክክለኛው ፋርማሲስት ቁጥር 3 ላይ ያለው ነው። ምክንያቱም ጋውኑ ላይ ያለው ሎጎ የፋርማሲስት ስለሆነ ነው። ወደ ቀጣዩ ጥያቄ እንለፍ። የሴትዮዋ የሆነውን ዕቃ የወሰደው ማን ነው? 4 ቁጥር ላይ ያለው ካላችሁ ልክ ብላችኋል። ምክንያቱም የያዘውን የአሳ መያዣው ውስጥ የሴትዮዋ ቀለበት ስላለበት ነው። እስኪ ደግሞ ወደ ቀጣዩ እንለፍ። ከአራቱ ተማሪዎች እየኮረጀ ያለው ማን ይመስላችኋል? ቁጥር 2 ላይ ያለው ካላችሁ ልክ ናችሁ። በፈተናው ወረቀት የያዘውን አጤሬራ ለመሸፈን እየሞከረ ስለሆነ ነው። ማን ነው ሙዚየሙን እየሰረቀ ያለው? አስተውላችሁ መልሱ። ቁጥር 1 ላይ ያለው ነው። ማስረጃው ደግሞ በኪሱ የያዛቸው አጥንቶች ናቸው። በሌላ ቀላል መስለው ፈታኝ በሆኑ ጥያቄዎች እስከምንገናኝ ቻው። ሰብስክራይብ ማድረግ እንዳትረሱ።